ሰላም የዲቪጂቲ ፋሚሊያንስ በሌላ ቀን በሌላ ቪዲዮ ከች ብለናል። ዛሬም ብዙ ሪያክት የምናደርግባቸው ቪዲዮዎች አሉ። እንደጠፋ ግልጽ ነው፣ ተመልሰናል። ዛሬ ደግሞ ሃውስ ውስጥ ነው የምንሰራው ማለት ነው። ስለዚህ እስከ መጨረሻው ይህን ቪዲዮ ማየት እንዳትረሱ። አካውንታችን ደግሞ ብዙ ቫይራል እየወጣ ስላልሆነ በደንብ ሼር አድርጉልን፣ ኮፒ ሊንክ አድርጉት። የመጀመሪያ ቪዲዮአችንን እናያለን። ዛሬ ያምዬ በጣም ልትገረፍ ነው። ምክንያቱም እዩት፣ ይሄንን ላፕቶፕ ለሁለት አርጋን የጠበቀችኝ። እንዳትገረፍ ማድረግን ትችላላችሁ። ይሄንን የሳቫና ሺያ በተር ማስታወቂያ ትሰራለች። ማስታወቂያዋን 50 ሺህ ላይ ካስገባችሁላት አልገርፋትም። ስለዚህ ያምዬን የምትወዷት ከሆነ ማስታወቂያዋን በደንብ ሰምታችሁ 50 ሺህ ላይ ካስገቡላት ይሄ ለፀጉር ለገላ ለእግር ለፀጉር ለገላ ለእግር ለሁሉም ይሆናል። 100% ሺያ በተር ብቻ ነው። ምንም ነገር አይቀላቀልበትም። እየገዛችሁ ተጠቀሙ። እንዳትገረፍ ተጠቀሙ፣ ፕሊዝ ተጠቀሙ። እስቲ ቀጣይ ቪዲዮ እናያለን። እኔ አንዳንድ ጊዜ አንዳንድ ሴቶች ድፍረታቸው ምናምን ይገርመኛል። አሁን አንድ ሐኪም ቤት መጣ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ ምናምን አልኳት። የኔ አባት ልጁ ካንተ ነው እንዴ? ልጁ በኮፒ ሊንክ አያድግም። ለማንኛውም ላስወርድ ፈልጌ ነው። ኮስተር ብላ ነው በቃ እንደዚህ የምትለው እንዴ? ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው። ዝም ብሎ አይወርድም እኮ እስከዚህ ታረግሽው እንዴ? ላስወርድ ነው እንደዚህ ይባላል? ምንድነው መጣው ልጁ? አንደኛው ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም። ኃጢአት ነው። ታይ ቃሉን ተታስወርድ አላስወርድም። ባህል እኮ ነው ያስመሰልሽው። ሲወርድ ሲዋረድ የመጣ ባህል ነው የሚመስለው እንጂ አሁን አነጋገርሽ ሙሾ ነው እንዴ? የምሬን ነው የምላችሁ። አፕሊኬሽን እኮ አይደለም ልጅ እኮ ነው። እንደሰማችሁት ነው እንግዲህ። እሺ ቀጣይ ቪዲዮ እናያለን። እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው ማለት እንዴት በካሬ 1000 ብር ብቻ ነው? ነገርኩህ እኮ ቦታው አፍንጫ በቃ ይሄን ቦታ ይሄው ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለች። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ይሄው ምርጥ ክላሱን የሚሆነው ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድር እብድ ነው። ምንድነው ጋሽ ብላ ናቸው ከሰው ጋር ጋሽ ብላ ሰላም ነው። ይኸውልህ ስማ፣ ይሄን ቤት ማለት ነው በሁለት ዓመት ነው ለ3 ዓመት በ15% አመቻችልሃል። ለቤተሰቦች ለልጅ ልጆች ቅርስ ነው እዚህ ጋር የምትገነባው። ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው ጨለል እኮ ማለት በርጣሚዎስ ነው። ቲክቶክን የሚያሳምረው ሲጀመር በርጣሚዎስ ነው፣ ሌላ ማንም አይደለም። እሺ ቀጣይ ቪዲዮ እናያለን። በቀጣይነት የምናገኘው ይሄን ነው። ይሄ እሱን ለማስተኛት ያላደረኩት ራት በቃ ምክር ያለው ዘክር ያለው ዘፈን ያለው ዘመር ያለው ገጥም ያለው ቀይ ተቀኝቻለሁ። ግን የሚተኛ ሰው አይደለም። በቃ አሁን ይሄን ቪዲዮ ራሱ የሚያየው ተልኮለት ነው። ጓደኞቹ እንደማይተኛ የሌሊት አርበኛ ሜንሽን ያረከኝ ጀለስ የተመታ ሰው ነው ማለት ነው። ታቆሚ በላይ ነው ማይት ይችላል። በእጅ እንዳነቀው ወደ ቀጣይ ነው። ሸቷል እሺ ቀጣይ ቪዲዮ ነው ያለው። የቤተ ክርስቲያን ሴት ስታፈቅር እንዴት ነሽ? ሰላም ነው ሁሉ ሰላም። እንደው አንድ ነገር ላማክርሽ አሰብኩና እንደው ወድጄሻለሁና እንደው አንድ ነገር ብትይኝ በሱ ዙሪያ። እግዚአብሔር ይመስገን። አዎ መወደድ ጸጋ ነው፣ መልካም ነገር ነው። ሰዎች ሲዋደዱ ግን እንትን እሱን ሳይሆን ይሄ ማለት ፍቅር ይዞኛል ካንቺና አፍቅሬሻለሁ ለማለት ፈልጌ ነው። እንኳን አፈቀርተን እግዚአብሔር የተመሰገነ። አዎ ልክ ነሽ። ሰዎች መካከል ያስቀመጠው ትልቁ ስጦታ መዋደድ መፋቀር ነው። በረከቱን ይልክልናል ስነ ልክ ነሽ። ግን እና ማለት መልሴን መቼ ልጠብቅ? መልስ ማን ከኔ አይደለም ከእግዚአብሔር ነው። ልጸልይ ሁሉም መልስ አለው። አንዲ ሄሎ፣ አቤት ፋዘር አረፉ? እግዚአብሔር ይመስገን፣ ሁሉም ለበጎ ነው። እንኳን አረፉ። እሺ ሰው ያፈቀረውን ይመስላል።
እሺ ቀጣይ ቪዲዮ እናያለን። ወላሂ ይህ ቀልድ ካላሰቃችሁ እውነትም ቀልባችሁ ደርቋል ማለት ነው። ወላሂ በጣም የአጀበኝ ቀልድ ነውና እስቲ እስከ መጨረሻው ድረስ ለጓደኞቻችሁ ሼር እያደረጋችሁ እንዲሁም ኮፕሊንግ እያደረጋችሁ አብረን ቀልዱን እንጨርሰው። ወላሂ አልቻልኩም እኔ ካነበብኩት በኋላ። ለማንኛውም ቀልዱን ይህንን ይመስላል። በደንብ ተከታተሉ። አንድ ህፃን ልጅ ከእናቱ ጋር ፊልም ሲያይ ቆይቶ ልጁ ወደ እናቱ ዞር ብሎ እናቴ እኔ ሳድግ እንደ አክተሩ 7 ሚስት ነው ማገባው አላት። የተኮላተፈ እናትን ፈገግ ብላ ምን ያደርጉልሃል 7 የምታገባው አንድ አይበቃህም አለችው። አይ እናቴ 7 ነው ማገባው፣ የመጀመሪያው ምግብ ታበስልልኛለች፣ ሁለተኛዋ ልብስ ታጥብልኛለች እያለ ሲዘረዝር እናትም ግራ ተጋብታ ታዲያ የትኛዋ ናት አብራ የምትተኛው አለችው። ልጁም ወዲያውኑ ያለ መንገራገር የምተኛውማ ካንቺ ጋር ነው ከእናቴ ጋር ነው አላት። እናትም ደስ ብሏት የኔ ልጅ እያለች ቅፍ አድርጋ ሳመችውና ታዲያ ሚስቶች ከማን ጋር ሊተኙ ነው አለችው በስስት እያየችው። ልጁ ምን እንዳለ ታውቃላችሁ? እሱማ ከአባቴ ጋር ነው የሚተኘው አላት። ስራ ይዞ ወሬውን ሲከታተል የነበረው አባት ደግሞ ብድግ ብሎ ልጁን አቀፈውና ተባረክ ልጄ ብሩክ ያሰብኩ ይሳካል እያለ መረቀው። ቀልባችን ልክ አይደለም ማለት ነው። ወላሂ አልቻልኩም። በቃ ያነበብኩት ሰጥ ለሁሉም ሼር አድርጉ። ወዳችኋለሁ። ወላሂ ለአላህ ብዬ የምወዳችሁ የእናንተ ጃፋር ነኝ። ይቀጥላል ቀልድ ካሁን በኋላ። ፈገግ በሉልኝ። ፈገግታ ሱና ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሳቅ ነው ደስ የሚለው ከቀልዱ ይልቅ። ቀልዱ አልገባንም። እስቲ ኮመንት ላይ የገባችሁ ሰዎች እየጻፋችሁ እሺ ቀጣይ ቪዲዮ እናያለን። ብቸኝነቴ ይሻለኛል ብቸኝነቴ። ሃይ መታወቅ እንችላለን? እሺ ሃይ ተዋወቅን። ከዛ በኋላ ላይ እኔና አንቺ ጓደኛ እንሆናለን። ከዛ ከጧት እስከ ማታ ቀኑን ሙሉ እናወራለን። ከዛ ይሄ ነገር ያድርግና ጓደኝነታችን ወደ ፍቅር ይቀየራል። ከዛ በኋላ ላይ ስለ ወደፊታችን ምናምን እናወራለን፣ እናቅዳለን። ከዛ በኋላ ላይ አንቺ ሌላ ወንድ ታገቢያለሽ እና እኔ ምን ቤት ነው የምቃጠል? ምን አባቱ አንተ በሴት ተጎር እናንተ መቀለጃ ነው። ዛሬ የተመቱ ቪዲዮዎች ነው ሜንሽን ያደረጋችሁን። ይሁን ቀጣይ ቪዲዮ እናያለን ጋይስ። ይሁን ብለናል። ማይኮሜን ኧረ የሆነ ሰዓት ደግሞ ከአዶናይ ጋር እሱ ሲሆን ተሰርቶበት ነበር። ልጅ ዳውድ እኛ አለንልህ። ተው እሱን። አይ ኖ አልገባም። እሺ ቀጣይ ቪዲዮ ነው ያለን። መጣች ደግሞ አንፈልግ በትልቁ ጣሳ ጠላ እየጠጣሁ ሁለት ሌቦች መጡና ጠላ ውስጥ አልገቡም። እናትዬ በእናትሽ እንዳታስይኝ አላሉኝ። አናደዱኝና አንስቼ ሻት የት ባገኛችሁ ጥሩ ነው? የት ኪሴ ውስጥ የዘቀጠቀል። ቆይ ያስቃችኋል። ወንበርሳቱ ላይ ያለኝ ንቀት ታውቀዋለህ? አንድ ቀን እየሰራሁ ትልቅ ነበር ሊበላኝ አይመጣም። ከዛ ራሴን ለመከላከል ኮንቨርሳቱን አንስቼ ምክት። ከዛ የአራቱ እግር ጥፍሮች ጠቅ አላሉ። ከዛ መዶሻዬን አንስቼ እጥፍ 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 ጉዱን ይው ብዬ ላሰር ይጠቅልኝ። አይ ገንዘብ ማጣት ነው እንደዚህ ያደረገሽ። እኛ ሰፈር አለ እግሩ ረጅም የሆነ ሰውዬ ሲያስብ በእግሩ ጣት እንደዚህ እያደረገ እኔ ዝቅ ያለው ነፂ ከባድ ሰው ናት። እሺ የመጨረሻ ቪዲዮ እናያለን። አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄኮ ራሱን ባርባባው አልቀነሰም ፍቅሬ እስካሁኑ ባርባባ። ኧረ ተጨቆነች እቺ ልጅ ግን ተው ምናምን አውሪያ እንዲረዙ። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል። ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምፁ ከኔ ነው የኔ ነው። ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ኧረ ልጅ ዳውድ ተው። እኔ ግን ይመስለኛል ማለት ነው
እንደዚህ በጣም ብዙ ሜም ከተሰራበት ዩቲዩብ ላይ ደግሞ በጣም ይታያል። ስለዚህ ቆረጥ አድርጉና በእኛም ሜም ስሩ። እስካሁን ደግሞ ያያችሁ ይህ ቪዲዮ ተመችቷችኋል። ስለዚህ ላይክ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ይቻማችሁ።